ጋይስ እንዴት ናችሁ? ቅዳሜን ከኔ ጋር አብረን እንዋል። ጠዋት አርፍጄ ነበር የተነሳሁት። ለመነሳት በጣም ተቸግሬ ነበር፣ ምክንያቱም ሌሊት በጣም አምሽቼ ስለተኛው። እንደምንም ተነሳው እና ስነሳ ፀሐይ ኦልሬዲ ወጣ ነበር። ከዛ ተነስቼ መድኃኒዓለምን ተሳልሜ አልጋዬን አነጠፍኩ። አይዘዌ ሁሌም ቢሆን አልጋችሁን አነጥፉ። ከዛም ሻወር ወሰድኩኝ። ከዛ አውትፊት ወጣው። ዛሬ ለብሰው ቀሚስ ነው። ከዛ ቦዲ ስፕሬይ እና ሰዓት እንዲሁም ቦርሳዬንና ቻፔቴን አወጣው። ከዛ ጫማዬ ነች። ከዛ ቁርስ በላን። እኛ ቤት ቁርስ አንድ ላይ ነው የሚበላው። ጥብስና ጥሬ ስጋ ነበር። እኔ ጥሬ ስጋ አልወድም ባይዘው። ከዛ አውትፊት ቼክ ነው። ፊቴ፣ ሰዓቴ፣ ቦርሳዬ እና ጫማዬን አሳያችሁ። ከዛ ይሄ ዘሆል አውትፊት ነው። ፀሐይ ላይ ደግሞ አሳያችኋለሁ። ቀሚሴን በጣም ነው የምወዳት። ማማንቻዋልና ወጣን ማለት ነው። ከዛ ትንሽ በእግራችን ወካረግን በኋላ ባጃጅ ወደምንይዝበት ቦታ ሄድን። ከዛ ባጃጅ አገኘውና ወደ ታክሲ ወደምንይዝበት ቦታ ሄድኩ። ከዛ ታክሲ መጣ። ዛሬ ቶሎ አላስጠበቀኝም ነበር። ከዛ የባህር ዳርን ዘንባባዎች እያሳዩዋችሁ ነበር። በጣም ነው የምወዳቸው ባህር ዳር ዘንባባዎች። ከዛ እስኪደርስ ድረስ ካፌ ገብተን ማኪያቶ ጠጣን እና ፕላን አደረግን የቀን ውሏችንን። ከዛ ወጥቼ ወደ መጀመሪያ ስራዬ ገባው። የመጀመሪያ ስራዬ ሪሴል ነው። ነጋዴዎች የሚያመጡትን እቃዎች ቲክቶክ ላይ አድቨርት በማድረግ እሸጥላቸዋለሁ ማለት ነው። ስለዚህ ለቲክቶክ ወሰድኩኝ። ከዛ ወጥቼ እርቦኝ ስለነበረ ምሳ በላን። ቺክን ራፕ ነው ባይ ዘ ዌይ፣ በጣም ነበር የሚጣፍጠው። ምሳ ከበላው በኋላ ወጥቼ ወደ ፋርማሲ ስራ ሄድኩኝ ማለት ነው። ጋይስ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ እና ሼር እንዲሁም ኮሜንት አድርጉ። ፋርማሲ ገብቼ ከሰራው በኋላ 12 ሰዓት ከ10 ሲሆን ፋርማሲ ቆልፌ ወደ ቤቴ ለመሄድ ተዘጋጁ። ታክሲ ለመያዝ ሄድኩኝ ወደ ቤቴ መመለስ። ባይ ዘ ዌይ ለመጀመሪያ ጊዜ ነው ብሎግ እየሰራው ያለሁት። ከዛ ታክሲ ወደሚይዝበት ቦታ ደረስኩኝ። ከዛ ታክሲ በቶሎ ነበር ያገኘሁኝ። ወረፋ አልነበረም፣ ሰልፍ አልነበረም ዛሬ። ከዛ ታክሲ ውስጥ ገባሁና የባህር ዳር መንገድ ቪዩን ላሳያችሁ ነው። ይሄ ጣና ነው ባይ ዘ ዌይ። ከዛ ፀሐይ እየገባች ስለነበረ የመሸ ስለነበር በጣም ነበር ደስ የሚል። ይሄ ሰማዩ ነው። ከታክሲ ስወርድ ሰማዩ በጣም ነበር የሚያምረው። በጣም ቢጫ ሆኖ ነበረ። እዛ ወደ ቤት እየሄድኩኝ በመንገዴ ያለችውን ሰንሴት በጣም ኢንጆይ ያደረኳት ነበረ። ከዛ ቤት ገባሁኝ። ቤት ከገባሁ በኋላ ልብሴን ቀይሬ ኦንላይን የምማራቸው ነገሮች ነበሩ። ከዛ ማማ ቡና ፈላችልኝና ቡና ጠጣሁ። ይሄን ይመስላል የዛሬ ውሎዬ። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ኢንጆይ ካደረጋችሁት ላይክ አድርጉ። ባይ